በሽታቸው ያሉ ቆሎ በልተው እየኖሩ የላመ የጣመ ሳያገኙ አንድ ቀን ሳይደላቸው በጸሎት የሚኖሩ አባቶቻችን ምን ስላደረጉ ምን ስለሆነ ለምን ያስፈልጋል? ይሄ በቤተ ክርስቲያናችን ላይ የመጣ አደጋ። የደም ሀገር ማለት የሰው ደም እያፈሰሱ የሰው ገንዘብ እየቀሙ የሚሰራ ከተማ ማለት። ሀገርን በደም ለሚሰሩ ሰዎች ወዮላቸው። ሀገርን በደም ለሚሰሩ ማለት ሰው ገለው ድንበር ለሚያሰፉ፣ ሰው ገለው ከተማ ለሚያስፋፉ፣ ሰው ገለው ቤተ መንግስታቸውን ለሚሰሩ፣ በሰው ደም ቤት ለሚሰሩ ባለስልጣናት፣ በሰው ደም ቤት ለሚሰሩ ባለጸጎች፣ ደሃ ጦም አድሮ ከደሃው ጉሮሮ ላይ ቆመው ሀብት ለሚያከማቹ ባለጸጎች ወዮላቸው። ኢትዮጵያ ውስጥ ያልተደረገ ኃጢአት እስቲ ፈልጉና ንገሩ። ሰው ገለን ያቃጠልን እኛ እኮ ነን። በሳት አቃጥለን የምንጨፍርባት ሀገር ኢትዮጵያ። በቁሙ ሰው እየለፈለፈ የወንድ ልጅ ያለህ እያለ በድንጋይ ወግረን ገለናል ከነነው። ሰውን ገለው እንዳይታወቅባቸው ሰውን ገለው ሀብቱን ወርሰው የሰውየውን አስከሬን አፈር ደድለውበት እዚያ ላይ መኖሪያ ቤት የሚሰሩ ባለጸጎች አሉ ኢትዮጵያ ውስጥ። ሰውን በቁሙ በቢላዋ ቆዳውን ተገፏል ኢትዮጵያ ውስጥ። አይኑ በህይወት እያለ የሰው ልጅ አይን ወጥቷል ኢትዮጵያ ውስጥ። በብልት ቀስቀስ እየተደረገ አካሉ ተቆራርጧል። ይሄ ሁሉ ኢትዮጵያ ውስጥ ነው። የፉከራው ሁልጊዜ ዛቻው ሁልጊዜ ልቀቁልን ነው የሚለው። እንግዲህ ገዳሙን መነኮሳቱ ለቀው እነሱ ገብተው ሊቀድሱበት ይሆን ሊያስተምሩበት ይሆን ሊያቆሩበት ይሆን አይገባኝም።
በዝቋላ ገዳም የሚገኙ አባቶች እንግዲህ የመሞታቸው ምክንያትና የመገደላቸው ምክንያት ምን እንደሆነ በዝርዝር ያየነውን ይመስል ነበር። እንግዲህ ገዳሙ ላይ ውጡልን፣ ከዚህ ገዳሙን እንፈልገዋለን ነው የሚሉት ነው አባቶቻችን የሚሉት። እንግዲህ ጉዳዩ ምንድነው ሲባል በቃ እዚህ መኖር አትችሉም፣ ማምለክም አትችሉም፣ ቦታው የኛ ነው፣ እኛን እንደፈለግን የምንሆንበት፣ እኛን እንደፈለግን የምናዝበት፣ ይሄ የእምነትን ቦታ የአምልኮን ቦታ አይደለም ብለው እንግዲህ በማስገደድ ነው እንግዲህ መሳሪያ ታጥቀው እዛ ቦታ ላይ እንትን ያደረጉት ማለት ነው።